ኢና ሊላሂ ወኢና ኢለይሂ ራጂዑን። ተመልከቱ፣ አጅሬ ላይ ብሌ ደቅ ብሎ ዘፈን እያዳመጠ ነበር። በዛን ሰዓት እቺ ሴት ትገባለች። በዘፈኑም አብረው መጨፈር ጀመሩ። እሱም ዘፈኑን አቆምና ሰላሙ አለይኩም ማለት፣ እሷም ብላ መለሰችለት። እሱም በጣም ደነገጠ፣ ምክንያቱም ድምጿ የሰው አልነበረም። አንዴ ተመልከቱት። ሰላም አለይኩም ሰላም አለይኩም። እሷም ለምን ዘፈኑን አቆምከው ክፈተው እንጂ አለች። እሱም በድንጋጤ ቁርአን ከፈተባት። በዛን ሰዓት በጣም መጮህ ጀመረች። ተመልከቱ። ላይቭ ላይም ነቅላ ወጣች። እንግዲህ እቺ ሴት ሰው ሳትሆን ጂኒ ነበረች። ይህንን ቪዲዮ ሼር አድርጉላችሁ። ዘፈን ከፍታችሁ ላይቭ ላይ የምትቀመጡ ሰዎች ይሄ ትምህርት ይሆናችሁ። እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ጋይስ ፎሎ አድርጉኝ እባካችሁ። ነስጌ ፕላስ ምልክቷ ካልጠፋች አጥፏት። እናንተ ጋር ምንም አታረግም። እወዳችኋለሁ። ሰላም